ሆነ ማንንም ወንድ ሳይገናኛት በመውለዷ ድንቅ ተአምር ነቻላት አላህ Subhanahu Wa Ta'ala የእርሱ ልጇ ደግሞ ተአምርነት ከመዳር ነው ሰዎች የተለመደው የሚወለዱት ከአባት ነበር ከአባትና ከእናት ነገር ግን የክርስቶስ ይሄን ህግ ጥሶ መጣ ያለ አባት ከሴት ብቻ የተወለደው ብቸኛ ያለማችን ልጅ ስለዚህ በዚህ መንገድ ሁለቱም ተአምር ናቸው ማለት ነው አላህ በቁርአን ላይ በርካታ ቦታ ሁለቱም ድንቅ ተአምር ናቸው ያለ ይገልጻቸዋል ይሄ ምንም ጥርጥር የለውም ግን መለኮታዊ ምናምን አመጣጡ ይባል ሂሳብ የለም ለክርስቶስ ቢቀር ነው ያመጣው አንዴ ልጠይቅ ይቅርታ ጋር እኔ ያልተዋጠልኝ ነገር ምንድነው ክርስቶስ ትንቢት ተነግሮለታል ተጽፎለታል እንደሚመጣ ሁለተኛ ነገር ደግሞ ሁሉንም አስተዋሮች ሌሎች ክርስቶስ ሳይሆን ሌሎች ሐዋርያት የጻፉት ነው እኛ ለምሳሌ አራት ወንጌላውያን የጻፉት አለ የሉቃስ የዮሐንስ ምናምን ያለ ማለት ነው ነብዩ መሐመድ ግን ክርስቶስ ከመጣ በኋላ ከ600 ዓመት በኋላ እኔ አላህ ተናገረኝ ብሎ ራሱን የጻፈው ራሱን የተናገረው አልጻፈውም በርግጥ አላህ መጣ አላህ ነገረኝ እንደዚህ ያለ ያስተላልፍ ነበር ነገር አላህ ስለመንገሩ ስለሱ ስለመንገሩ ሌላ ሁለተኛ ወይ ሶስተኛ ወገን ስለሱ መሰከረ የለም እንደ ክርስቶስ ማለት ነው ራሱ አስተላለፈ ራሱ ተነገረኝ አለ ከዛ